ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ርዕስ ተመልሰን ተገናኝተናል። የዛሬው ትምህርታችን የሚሆነን ስለ የማህፀን በር ካንሰር ነው ወይም ደግሞ ሰርቫይካል ካንሰር የምንለውን ነው የምናየው። ኦኬ፣ ትምህርታችንን ከመጀመራችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ከዚህ በፊት የተሰሩትን ቪዲዮዎችን ማግኘት ከፈለጋችሁ ኢትዮ ሄልዝ ቲዩብ ብላችሁ ዩቲዩብ ላይ ታገኛላችሁ። ወደፊት ደግሞ እንዲሰራላችሁ የምትፈልጉት ቶፒክ አለ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬው ትምህርታችን በምንሄድበት ጊዜ እንግዲህ ስለ ማህፀን በር ካንሰር አንደኛው የበሽታውን ምንነት እናያለን። ሁለተኛው የበሽታው መተላለፊያ መንገዶች እናያለን። ሶስተኛው የማህፀን በር ካንሰር የሚያሳያቸውን ምልክት እናያለን። አራተኛው የማህፀን በር ካንሰር በሽታ መከላከያ መንገዶች እናያለን። አምስተኛው የማህፀን በር ካንሰር ሕክምና እንዴት ነው የሚለውን ነገር እናያለን ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉት። ቪዲዮውን ላይክ በማድረግ ጀምሩ፣ እንደምትወዱት እርግጠኛ ነኝ። የማህፀን በር ካንሰር በሽታ ምንድን ነው የሚለውን ነገር በምናይበት ጊዜ እንግዲህ የማህፀን በር ካንሰር በሽታ ሂውማን ፓፒሎማ ቫይረስ ወይም ደግሞ ኤችፒቪ በሚባል በአይን የማይታይ ረቂቅ ህዋስ የሚመጣና አብዛኞቹን ሴቶች የሚያጠቃ በሽታ ነው። ይህ በሽታ በዓለም ላይ ከጡት ካንሰር ቀጥሎ በገዳይነቱ ይታወቃል። የዓለም ጤና ድርጅት መረጃ እንደሚያሳየው በየዓመቱ 604127 የሚሆኑ በቫይረስ የሚጠቁና 341831 የሚሆኑ ደግሞ በበሽታው የሞቱ ሰዎች እንዳሉ ያሳያል። በሀገራችን ኢትዮጵያም በየዓመቱ 7445 በበሽታው የሚያዙና 5338 በበሽታው የሚሞቱ እንዳሉ መረጃዎች ያሳያል። የበሽታው መተላለፊያ መንገዶችን በምናይበት ጊዜ በሽታው ብዙውን ጊዜ ጥንቃቄ በጎደለው ግብረ ስጋ ግንኙነት አማካኝነት የሚተላለፍ ሲሆን አንዳንዴም በንክኪ ሊተላለፍ ይችላል። ብዙውን ጊዜ ቫይረሱ ወደ ሰውነት ከገባ በኋላ በሰውነታችን ተፈጥሯዊ የበሽታ መከላከያ መንገድ በ1 እና 2 ዓመታት ውስጥ ከሰውነታችን ውስጥ የመወገድ ዕድል ይኖረዋል። ሆኖም ግን በሰውነታችን የመከላከል አቅም መወገድ ያልቻለው ቫይረስ ምልክት አልባ በመሆን ለረጅም ጊዜ ከሰዎች ጋር የሚኖር በመሆኑ ሰዎች ችግሩ እንዳለባቸው የሚያውቁት የከፋ ደረጃ ላይ ከደረሰ በኋላ ነው። ይህም ማለት ከኢንፌክሽን በኋላ የማህፀን በር ካንሰር ለመፈጠር ከ15 እስከ 20 ዓመታት ይወስዳል። የማህፀን በር ካንሰር በሽታ ምልክቶቹን በምናይበት ጊዜ አንደኛው ከወሲብ በኋላ የሚኖር የማህፀን ደም መፍሰስ፣ ሁለተኛው ከሁል ጊዜው በረዘመና በበዛ ሁኔታ በወር አበባ ወይም በወር አበባ መካከል ያለው ከሴት ብልት ደም መፍሰስ፣ ሶስተኛ ደምና ውሃ የቀላቀለና የሚሸት ፈሳሽ በማህፀን መፍሰስ። የማህፀን በር ካንሰር ምልክቶቹ እነዚህ ናቸው። ሌላኛው የማህፀን በር ካንሰር በሽታ መከላከያ መንገዶችን በምናይበት ጊዜ አንደኛው ለማህፀን በር ካንሰር በሽታ አንዱና ዋነኛው መከላከያ መንገድ ክትባት ነው። ክትባቱ እድሜያቸው ከ9 እስከ 14 ዓመት ለሆኑ ሴት ልጆች ይሰጣል። ከክትባቱ በተጨማሪም 1 ለ1 መወሰን ወይም ደግሞ በግብረ ስጋ ግንኙነት ወቅት ኮንዶምን መጠቀም፣ አለማጨስ፣ በመውለድ እድሜ ክልል ያሉ ሴቶች የማህፀን በር ካንሰር ቅድመ ካንሰር ምርመራ ማድረግና ሌሎችም ናቸው። ክትባቱ በትምህርት ቤቶች፣ በጤና ተቋማትና በጊዜያዊ የክትባት መስጫ ጣቢያዎች ይሰጣል። አንድ ሴት ልጅ ከበሽታው ለመጠበቅ 1 ዶዝ ወይም 1 ጊዜ ብቻ መከተብ በቂ ነው። ሆኖም ግን ክትባቱ ውጤታማ እንዲሆን የግብረ ስጋ ግንኙነት ከመጀመራቸው በፊት መከተብ አለባቸው። የማህፀን በር ካንሰር ቅድመ ካንሰር ምርመራ በየጊዜው ማድረግ ያሉበትን ሁኔታ ለማወቅ በጣም ጠቃሚ ነው። ምክንያቱም በሽታው በርትቶና ወደ ሌሎች የሰውነት ክፍሎች ተሰራጭቶ ችግር ከመፍጠሩ በፊት ለመታከምና ለመዳን ይረዳል። ሌላኛው የማህፀን በር ካንሰር ሕክምና ነው። የማህፀን በር ካንሰር በሽታ ሕክምና ውጤታማ የሚሆነው ችግሩ ካንሰር ደረጃ ላይ ሳይደርስ መለየት ከተቻለ ሲሆን በኢትዮጵያ በጤና ተቋማት ደረጃ የልየታ ስራ ከተሰራ በኋላ ሕክምናውን በሚሰጡ ጤና ተቋማት በመሄድ መታከም ይቻላል። የመጨረሻ መልእክቴ ወላጆችና አሳዳጊዎች ልጃገረዶች ከ9 እስከ 14 ዓመት ዕድሜ ያሉ እንዲከተቡ የበኩልዎን ያድርጉ። ውድ የኢትዮ ሄልዝ ቲዩብ ቤተሰቦች የዛሬው ትምህርት ይህን ይመስል ነበር። በድጋሚ እንድንገናኝ ቻናሉን ሰብስክራይብ አድርጉ። ለጓደኞቻችሁ ለቤተሰቦቻችሁ እንዲደርስ ደግሞ ሼር አድርጉላቸው። አመሰግናለሁ።